የ7000 ዘመናት የእድሜ ባለጸጋ የሆነችው ኢትዮጵያ ከዘመኑ እጅግ የረቀቀና የላቀ ስልጣኔ ባለቤት ነበረች። የዚህን ስልጣኔ መሰረት የሆኑትን ጥበቦችና መረጃዎች ለማግኘት ታዲያ ለዘመናት የተለያዩ ጥቃቶች በቢጸ ሐሳውያን ደርሶባታል። ቅርሶች፣ መጻሕፍት፣ ገዳማት ተመዝብረዋል፣ ተቃጥለዋል፣ እንዲሁም ተበርዘዋል። ይህንን በኢትዮጵያ የተቃጣ ጥቃት ለማስቆምና ቅርሶችን ሸሽጎ ከትውልድ ወደ ትውልድ ለማሸጋገር አያቶቻችን ከተጠቀሙባቸው ጥበቦች አንዱ መሰውር ይሰኛል። መሰውር አንድ ግለሰብንም ሆነ ቅርሶችን፣ መጻሕፍትን፣ መገልገያ መሳሪያዎችን፣ ሐውልቶችን፣ ገዳማትን፣ ከተሞችን ከማንኛውም የሰው እይታ ለመሰወር የሚያገለግል ጥንታዊና ሚስጥራዊ ጥበብ ነው። ይህንን ጥበብ በመጠቀም አያቶቻችን በርካታ ሚስጥራትን የያዙ መጻሕፍቶችን፣ ቅርሶችን፣ ገዳማትን እንዲሁም መንደሮችን ከሰው እይታ በመሰወር ከጥፋት ታድገዋቸዋል። ይህንን ጥበብ የሀገራችን ሰው ጥንቆላ ነው ብሎ ገሸሽ ቢያደርገውም ምዕራባውያን ግን ይህንን ጥበብ መሰረት ያደረገ አዲስ ቴክኖሎጂ ፈብርከዋል። ይህ ዘመናዊ መሳሪያ ክሎኪንግ ዲቫይስ ይሰኛል። ዛሬ አዲስ የፈጠራ ውጤት ተደርገው በምዕራቡ ዓለም ላይ ሲንቆለጳጰሱ የምናያቸው የቴክኖሎጂ ውጤቶች ጥንት በኢትዮጵያ ውስጥ በአንድም ይሁን በሌላ መንገድ ይተገበሩ ነበር። ለዚህም አንድ ማሳያ ከላይ የጠቀስነው ክሎኪንግ ዲቫይስ ነው። ክሎኪንግ ዲቫይስ ልክ እንደኛ የመሰውር ጥበብ የጦር ጀቶችን፣ ታንኮችንና ወታደሮችን ከጠላት እይታ ለመሰወር የሚያስችል በእንግሊዝና በአሜሪካ ባለሙያዎች የተፈበረከ የቴክኖሎጂ ውጤት ነው። በቅርቡም የጃፓን ሊቀ ጠበብቶች ይህንን መሳሪያ ፈብርከው ውጤታማ ሙከራ ማድረግ ችለዋል። It was once something that belonged only to science fiction, but now Japanese researchers have created technology that's the first step towards making objects invisible. ክሎኪንግ ዲቫይስ በአውሮፓውያን አቆጣጠር በ2009 ዓ.ም እንግሊዝ ውስጥ በሳይንሳዊ ሙከራ ከመረጋገጡ በፊት የምዕራቡ ዓለም የፊልም ተቋማት አፈታሪክ እንደሆነ ብቻ ነበር የሚታወቀው። ለአብነትም ሃሪ ፖተር የተሰኘውን ፊልም ማንሳት ይቻላል። My body's gone. Weapons officer, commence fire. Gone. They have the cloaking device. Quickly, compute enemy course from last position and open fire. Yes, sir. Soon will go about 318 Mark 7. እንግዲህ የሚያስደንቀው ነገር የፊልም ጥበብ ብቻ ሳይሆን ምዕራባውያን ራሳቸው ገና ልብስ ሳይለብሱ ጥንታውያን ኢትዮጵያውያን መንደርና ከተማ ይሰውሩ ነበር። ይህ ጥበብ ተጠቅመው በኢትዮጵያ በአራቱም አቅጣጫ የሚገኙና ሚስጥራዊ ሀብቶች የተከማቹባቸው ግዙፍና አንድ ወጥ ፒራሚዶችን እንደሰወሩ የሚያስረዱ ጥንታዊ መጻሕፍቶች አሉን። አገራችን ኢትዮጵያ ውስጥ ገና ዓለም ያልደረሰባቸው እጹብ ድንቅ ጥበቦች አሉ። የመሰውር ጥበብም ተግባራዊ እውቀት ነውና በሚመለከታቸው አካላት ጥልቅ ምርምር ቢደረግበት ለሀገር ጥቅም ከፍተኛ ሚና መጫወት ይችላል። ጥንታዊ የሆነውን የአያቶቻችንን ጥበብ በማጥናት በመመርመር እንዲሁም በመተግበር የነገዋን ኢትዮጵያ ሀያል እንድናደርግ መልእክታችንን እናስተላልፋለን።